እንሞታታለን እንጂ የሚለው ነገር ያመጣል እንጂ የሚቀር አይደለም። አዲስ አበባ የማን ነች ማለት ምን ማለት ነው? የኛ ነቻ። አንድ መጥፎ ባህል አንድ መጥፎ ነቀርሳ ግን መነቀል አለበት ብዬ የማምነው አንድ ምንድነው እንማማታለን እንጂ እቺ አትሆንም የሚሉ ሰዎች ይሄን ማቆም አለባቸው። አዲስ አበባ ያላትን ሁሉ ነገር ይዛ ተጠሪነቱ ለኦሮሚያ መንግስት ቢሆን ጥያቄ አይኖርም ነው። አሁን የፌደራል መንግስቱ ተጠሪ መሆኗ ነው ጥያቄ፣ የኦሮሚያ መንግስት ጥያቄ፣ የኦሮሚያ ህዝብ ጥያቄ። ለምንድነው ኦሮሚያ ከኛ ክልሉ የኦሮሚያ ክልል የሚባለው ወጥ መሬት ነው አይደለ? አዲስ አበባ ደግሞ ወጥ መሬት ላይ መሃል ላይ ነች። ያቺ መሬት ከውስጥ ቆርጦ ነው የወሰደው ፌደራል መንግስቱ። እንዳለ ሆነ የፌደራል መንግስቱም ሆነ የብሔር ብሔረሰቦችም የሁሉም ከተማ መሆኗ እንዳለ ሆኖ ተጠብቆ ተጠሪነቷ ግን ለኦሮሚያ መንግስት መሆን አለበት። አፄ ምኒልክ በ1886 ከተማዋን ቢቆረቁሩም አያታቸው ኃይለ ሥላሴ ናቸው ግን መጥተው መጀመሪያ እንኳን የተከሉበት። ተክሎ እዚህ የልጅ ልጆቼ ከተማ ይሰራሉ ቤተ መንግስት ይሰራሉ እንዳለ ይጽፋል። በዛ ጊዜ ስሟ ፍንፍኔ ነበረ ይላል ሄሮል። በ1995 ነው ለመጀመሪያ ጊዜ ህገ መንግስቱ አዲስ አበባን ከኦሮሞ ህዝብ ነጠለው። ሞደርን ኢትዮጵያን ሂስትሪ ውስጥ ግን እስከምናውቀው ድረስ የኦሮሞ ያውም የኔ ጎሳ የቱለማ ጎሳ የነበረበት ገላን የካ ጉለሌ የነበረበት መሬት ነው። አዲስ አበባ በታሪክ የኦሮሞ መሬት የኦሮሞ ጎሳዎች ስም መጠሪያ ይዛ ያለች ከተማ ነች። በታሪኩ ለኦሮሞ ህዝብ አዲስ አበባን እንደ ከርስ ማየት ይቻላል። እርግማን ነች ማለት ይቻላል። የተፈናቀለውን የጉለሌን ህዝብ የጠፋውን ጎሳ ሲታይ እርግማን ብቻ አድርጎ ማየት ይቻላል። ትላንትና ወይም ዛሬ ጠዋት ካልተሳሳትኩ ስለ አዲስ አበባ ብለው ያወጡት ሐሳብ አለ። እነሱን ማብራሪያ እንዲሰጡ ይፈልጋሉ ብዙዎች ስላዩትና አዲስ አበባ የሁሉም የኢትዮጵያውያን መኖሪያ የፌደራል መንግስት መቀመጫ የሁሉም ብሔር ብሔረሰብ ማዕከል የአፍሪካ መዲና የአጠቃላይ የዓለም የዲፕሎማቲክ ማህበረሰቡ መዲና ነች የስበት ማዕከል ናትና አዲስ አበባ የማን ነች በሚል በምርጫ ክርክር ወቅት ባነሱት ሐሳብ ብዙ ሲባሉ ነበር። እርሱ አሁን ቀስ እያሉ ሲተቃቀሱ ነበር። እኔን ምሰልን ያልኩትን እኔ የምፈልገው በልሙራኑ የሚገደድበትንና እቺን ሐሳብ አብራሩልኝ። አዲስ አበባ የማን ነች ብለው እርሱ የሰጡት ምላሽ ላይ ምንን መሰረት አድርገው ነው እነዚህ ጽሁፎች ደግሞ ተከታትለው የወጡት? በምክክሩ እየተንጸባረቁ ካሉ ሐሳቦች ተንተርሰው ነው። አንድ እሱን ያው የምርጫ ክርክር ነበረ። ፓርቲ ወክዬ ነው የተሳተፍኩትና በወቅቱ የመጣልኝን መልስ መመለስ እዛ ትንሽ ከብዶኝ ነበረ። ከዛ በፊት አንድ ጊዜ ፕሮፌሰር መስፍን ወልደማርያም ነፍሳቸውን ይማርና ወልቃይት የማነች ተብሎ ተጠይቀው ቀሽም ጥያቄ ነው የሚል መልስ ሰጥተው ነበር እና ምርጫ ክርክሩ ላይ እኔም ቀሽም ጥያቄ ነው ልል ነበር የፈለግኩት። ግን ያው ዲሲፕሊኑን መጠበቅ ነበረብኝ። የመለስኩትን መልስ መለስኩ። ከዛ የመጣው ጩኸት ቀላል አልነበር። ለእኔ ግን ብዙም ከማን ነው ጩኸቱ? ያው አሁን ከምናየው የማህበራዊ ሚዲያ ተሳታፊዎች እንዴት እንደዛ ይላል እንዴት እንደዛ ይልም ነው። እኔም ምለውን ነው ያልኩት፣ ማለት የሚገባኝን ነው ያልኩት በወቅቱ እና እነሱ ደግሞ እነሱ የሚያስቡትን ለምን አላልኩም ነው። ይሄ የተለመደ ነገር ስለሆነ ብዙም እንትን አይደለም፣ ግን ቀላል ጩኸት አልነበረ። ጥያቄው ምንድነው ልልሽ የፈለግኩት እንደዚህ አይነት ጥያቄዎች ትክክለኛ ጥያቄ አይደሉም። ለምሳሌ አዲስ አበባ የማን ነች ማለት ምን ማለት ነው? የኛ ነቻ። ምንም እኮ ጥያቄ የሌለው በህገ መንግስት የተጻፈ አሁን እንዳልሽው የአፍሪካ መዲና የሆነች የኢትዮጵያ ዋና ከተማ የሆነች ብሔር ብሔረሰቦች የሚኖሩባት ከተማ ነች። እዚህ የኛ ነች ማለት ነው። የኛ ሲባል አዲስ አበባ ላይ የሚኖሩት ብቻ አይደሉም የማይኖሩትም። ግን ምናልባት ጥያቄውን ዘርዘር አድርጎ ደግሞ ማንሳት ይቻል ይሆናል። የታሪክ ጥያቄ ሊሆን ይችላል፣ የህግ ጥያቄ ሊሆን ይችላል፣ የመስተዳደር ጥያቄ ሊሆን ይችላል፣ የባህል ጥያቄ ሊሆን ይችላል፣ የተጠቃሚነት ጥያቄ ሊሆን በጣም ብዙ አይነት ውስብስብ ነገር ማንሳት ይቻላል። ግን እንደዚህ አይነት በጣም ኮምፕሊኬትድ የሆነ በጣም በጠለቀ ታሪካዊ፣ ፖለቲካዊ፣ ህጋዊ ግንዛቤ የሚጠይቀውን ጥያቄ ደግሞ እንደ ሲምፕሊፋይ አድርጎ የማን ነች ብሎ መጠየቅ ያንን በጣም ውስብስብ ነገር አንደኛ ማሳነስ ነው። የሚሰጠው መልስ ትክክል አይሆንም። ለምሳሌ አዲስ አበባ የማን ነች ብለሽ የኔ ነች ብለሽ
አውቶማቲካሊ የሚቀጥለው ጥያቄ ምንድነው? እኔስ ነው የምትይው። ስለዚህ ባይነሪ የሚባል ወደ ሁለት መልስ ማውረድ፣ ወይ የኔ በልና ተሳሳት ወይ የራሴ በልና ተሳሳት ነው። ምክንያቱም ሁለቱም መልስ ስህተት ስለሆነ ማለት ነው። እና ምርጫ ክርክር ላይ የመጣው እንደዚህ አይነት ቅርቃር ነው የሆነው። ዞሮ ዞሮ ይሄ ጥያቄ ኢምፖርታንት ጥያቄ ስለሆነ ለብዙ ዓመትም በሚዲያው ላይ የቆየ ስለሆነ አሁንም የሀገራዊ ምክክሩ አጀንዳ ስለሆነ በጣም ብዙ አስተያየት የሚነሳበት ነገር ነው ማለት ነው። ከዛ በፊትም እኔ ከዚህ ከአዲስ አበባ ጉዳይ ላይ ጋር በጣም ረዥም ዓመት የቆየው ጥናቴንም እዚህ አካባቢ የተፈናቀሉ አርሶ አደሮች ጋር ነው የጀመርኩት። በጣም በቅርበት ነው የማውቀው። በህዝቡም የተፈናቀሉ የተጎዱ የጠፉ የሚባሉትም ህዝብ በጣም የቅርብ ስለሆኑ ይሄንን በደንብ የማውቀው ኤሪያ ነው ልልሽ ፈልጌ ነው። አስተያየቶች እንግዲህ በሰፊው ይሄዳሉ። እንደምታየው ስለ አዲስ አበባ በጣም ብዙ ይባላል። ለምን አጀንዳ ሆነ ይባላል። ለምሳሌ አንዱ እንዴት አጀንዳ ይሆናል አዲስ አበባ የሚል አለ። እንዴት አጀንዳ ይሆናል አዲስ አበባ ሲባል ምን ማለት ነው? አዲስ አበባ ምኑ ነው አጀንዳ የሆነው? መሬቱ ነው? ታሪኩ ነው? ማንነቱ ነው? ህዝቡ ነው? ህንፃው ነው? ምኑ ነው አጀንዳ የሆነው? ይሄ ራሱ ግልጽ አይደለም። እና ሁለተኛ ደግሞ ሀገራት በተለያየ መንገድ ይዋቀራሉ። ሲዋቀሩ ለሀገራት ወይም ደግሞ ለሀገረ መንግስት ማዕከልነት የሚመረጡ ከተሞች አሉ። ስለዚህ የፌዴራል መንግስቱ መቀመጫ የሚባል ክሪቲካል ነው፣ በጣም ኢምፖርታንት ቶፒክ ነው። እንዴት ነው የሚመርጡት? የፌዴራል መንግስታት ዋና ከተማቸውን እንዴት ይመርጣሉ የሚል በጣም የተጠና በጣም የተተቸ ቶፒክ ነው። እና 3 መንገድ አለ። ለዛ ነው አሜሪካን ያነሳሁት። አሜሪካን ያነሳሁበት ታሪካዊ እንትን አለው። አንደኛው የፌዴራል ዲስትሪክት የሚባሉ የፌዴራል መንግስት የራሱ የሆነ ከተማ የሚመሰረትበት አካሄድ አለ። ሁለተኛ ሲቲ ስቴት የሚባሉ ከተሞቹ ራሳቸውን ራስ ገዝ የሚባሉት ማለት ነው። ሶስተኛው አማራጭ ደግሞ የፌዴራል መንግስቱ በክልል ከተማ ውስጥ ሄዶ ይቀመጣል። እነዚህ 3 ሞዴሎች ናቸው ያሉት። የኢትዮጵያ ሞዴል ከነዚህ 3ቱ የተለየ ነው። የመጀመሪያው እንግዲህ ፌዴራሊዝምን የጀመረችው አሜሪካ አይደለች? አዎ፣ ፌዴራሊዝም እሷ ጀምራ ከወሰርን ከተማስ እንዴት ገነባች እና ከዛ የመውሰድ ልምድ ይኖረናል ወይ አንዱ ጥያቄ። እና እሱን አንድ ጊዜ ሳጠና ይህንን የፊላዴልፊያ ጉዳይ አየው ነው። በጣም ነበር ያሳቀኝ ነው አክቹሊ። እሱ ምንድነው የሆነው? ኮንግረሱ ያው ፊላዴልፊያ ነበር እንዳነሳሁት። ከዛ ኮንግረሱ ፊላዴልፊያ ስብሰባ ላይ ያለ አንድ ቀን ደሞዝ ያልተከፈላቸው ወታደሮች ከበቡት። ፌዴራል መንግስት ያኔ እንግዲህ እዛ ሲቀመጥ የፊላዴልፊያ የፔንሲልቬኒያ መንግስት ነው ሁሉንም ከቨሬጅ የሚሰጣቸው። ከዛ ድረሱልን ሲባል ችላ አለው የክልሉ መንግስት። ከዛ በዚህ ተናዶ ኮንግረሱ ከዛ ይነሳና ወደ ፕሪስተን ይሄዳል። እዛ ይቆይና 2-3 ሌሎች ከተሞች ያይና በኋላ ላይ ጆርጅ ዋሽንግተን ይሄ እንደዚህ መንከራተት አያዋጣም፣ የፌዴራል መንግስቱ በሆነ መንገድ የራሱን ከተማ ሊኖረው ይገባል ብሎ ይወስናል። ከዛ ያው ከኛ ሀገር በተለየ ሁኔታ የአሜሪካ ያኔም የመሬት ይዞታ የግል ስለነበረ ከግል ባለሀብቶች መሬት በካሳ ይወስዳል ማለት ነው። በቂ ካሳ ከፍሎ ከቨርጂኒያ እና ከሜሪላንድ መሬት አዋጥቶ ዋሽንግተን ዲሲ ተመሰረተች ማለት ነው። እንደዛ ነው የአሜሪካ መንግስት የፌዴራል መንግስቱን መቀመጫ ወይም ደግሞ ፌዴራል ዲስትሪክት የሚባለውን ከተማ ተጠሪነቷ በቀጥታ ለፌዴራል መንግስቱ የሆነች ከተማ የመሰረተው። በእርግጥ ይሄ መሬት ከነዚህ የግል ባለሀብቶች ሲወሰድ ካሳ ተከፍሏቸዋል። ካሳ መከፈሉ ብቻ አይደለም፣ ከተማ ውስጥ ከተሰራው ሎት ከተከፋፈለው ሎት ግማሹ ለነሱ ነው የተሰጠው፣ ታቀፉ ማለት ነው። ከዛ ደግሞ አይ ቲንክ ሜሪላንድ በኋላ 2 ከተሞችን መልሳ ወስዳለች። ምንድነው የሚያሳየው? ይሄ እንወስድባቸዋለን ወይ እንመልስላቸዋለን ሳይሆን ፍሉድ ነው፣ ነገሮች ይቀያየራሉ። በዚህ አሁን በምናደርገው ሀገራዊ ምክክር የምንወስነው ነገር በሚቀጥለው ሀገራዊ ምክክር ሊቀየር ይችላል ወይም ሊሻሻል ይችላል። ስለዚህ ሰው እንደዛ ትንሽ ፈታ አድርጎ ማሰብ አለበት፣ ሪጂድ መሆን የለበትም ለማለት ነው። እንዴት እንደዚህ ትላለህ ትባረራላችሁ እያልክ ነው ወይ? አይደለም።
እኔ ተባረረ እኔ ማንም መባረር የለበትም። አዲስ አበባ እየተነሳባት ያለው ጥያቄ መልስ እስከሚያገኝ ፌዴራል መንግስቱ ልክ እንደዚህ እንደ አሜሪካ ተሞክሮ ሌላ የራሱን ከተማ ይመስረት ነው። እሱም ጥሩ ነበር ማለት ቢሆን ጥሩ እንደሱ አይነት ሐሳብ ይሰጣሉ። እርሶ የክልል አሁን አዲስ አበባ ሌላም ከተማ ቢሰራ ኢትዮጵያ ውስጥ እኮ ገና ነው ከተማነት አይደለ? ጥሩ ነበር። ግን እሱም ቢሆን እኔ አንድ ነገር ብቻ ነው የምለው ወይ ብዙ ለምን እንዲያልቅ ምን ለማለት ፈልገህ ነው የሚለው ጠቅላላ አንድ መልስ ነው ያለኝ። መልሴ ምንድነው? ምንም ይሁን ምን ማንንም የሚጠቅም ማንንም ሊጎዳ የሚችል ውሳኔ ይወሰን፣ ግን መወሰን ያለበት በስምምነት ነው ብዬ ነው። አሁን ለምን ወደ ደብረ ብርሃን አይሄድም አለኝ አንድ ወዳጄ፣ የማውቀው ሰው ነው። የፌዴራል መንግስቱ የማውቀው ሰው ነው እና የጓጽዮን ልጅ ነው ልጁ። ለምን ወደ ጓጽዮን አይሄድም አልኩት። ከዛ አንድ ሌላ እዛው ይመጣና ለምን ከደጀንና ከጓጽዮን ተቆርጦ እዛ አባይ ጎርጅ ላይ የኢትዮጵያ ዋና ከተማ አዲስ አይሰራም? አሜን። ሰው እንደዚህ በቃ ማውራት ማለት ይሄ እንደ ቀልድ ሊሆን ይችላል፣ ግን እንደዚህ ማውራት መቻል አለበት። ነገሮችን ዳይጀስት አድርጎ እስከ ተስማማንበት ድረስ የተሻለ እስከሚሆን ድረስ መነጋገር መቻል አለብን። እኔ አዲስ አበባ ላይ ያለው ውይይት ጥሩ ነው፣ መወያየት አለብን። እስከምንስማማ ድረስ መወያየት አለብን። አንድ መጥፎ ባህል አንድ መጥፎ ነቀርሳ ግን መነቀል አለበት ብዬ የማምነው አንድ ምንድነው እንማማታለን እንጂ እቺ አትሆንም የሚሉ ሰዎች ይሄን ማቆም አለባቸው። አዲስ አበባ መሞት የለበትም። ለሚነሳው ጥያቄ ተገዢ አትሆንም። በቃ መሞት የለበትም። ሰው ለምን ይሞታል? አይነጋገርም እንዴ? እስከምንስማማ ድረስ እንነጋገር። ምን ችግር አለው? ይሄን ባህል እናምጣ። አዲስ ባህል ነው፣ ጥሩ ባህል ነው። ይሄንን እናምጣ እንጂ እኔ ሞታለሁ እንጂ ይሄ ይሁን ብሎ ውይይት መምጣት ትክክል አይደለም። ሊዲያ አሁን ይሄን በደንብ እያየው ነው እኔ ባይደው ከተወያዮችም አያለሁ። እሞታለሁ እንሞታለን እንጂ ይሄኛው አይሆንም ብሎ የሚወያይ ሰው ውይይት አይደለም የመጣው። ይሄ ጠመንጃ ይዞ ነው መምጣት ያለበት። መሞቻ መንገዱ ቀላል እሱ ነው። ውይይት ላይ ቁጭ ብለን ሞት መመኘት፣ ለሞት የሚያደርሰን ውሳኔ መውሰድ ትክክል አይደለም። ከተነጋገርን መስማማት እንችላለን። እንኳን የፌዴራል መንግስት ዋና መቀመጫ አስተዳደር ላይ አይደለም በጣም ብዙ ነገር ላይ መስማማት እንችላለን። ግን ሁሌ ስንነጋገር እኛ ሁሉንም አግኝተን ሌላ ቡድን ዜሮ ያገኝ ብሎ መምጣትም ትክክል አይደለም። የውይይት መርህ ሰጥቶ መቀበል ነው። የሆነ ነገር ለማግኘት የሆነ ነገር መስጠት የግድ ነው። የሆነ አካል ሁሌ ሰጥቶ የሆነ አካል ሁሌ ተቀብሎ ሰላም አይኖርም። ሰላም የተረጋጋ ወደፊቱ ከዚህ የተሻለ የሚሆን ነገር ለመገንባት ሁሌ ለመወያየት፣ ለመነጋገር፣ ለሰጥቶ መቀበል መዘጋጀት አለበት። ይሄ ደግሞ በግለሰብ ደረጃ ልንላበሰው የሚገባ እሴት መሆን አለበት እና ሁሌ ሞትን ተመኝቶ ውይይት ማሳካት አይቻልም እና ሰው ከዚህ መውጣት አለበት። ትንሽ ማለስለስ፣ ተነጋግሬ አሳምነዋለሁ፣ መረጃ አምጥቼ አሳምነዋለሁ፣ እውነት አለኝ አሳምነዋለሁ ብሎ ማመን፣ በራሱ ማመን። ከዛ ደግሞ ሌሎችም የኔን ሀሳብ ይቀበላሉ ይሰሙኛሉ ብሎ መተማመን ያስፈልጋል። መተማመን የሚፈጠረው በዛ መንገድ ስለሆነ ማለት ነው እና መገንባትም የተፈለገው ደግሞ ይሄ ነው። እርስዎ በጻፉት ጽሁፍ ላይ ስለ አዲስ አበባ ጉዳይ የሚነሱትን ሀሳቦች አንስተውታል። ከ30 ዓመት በፊት በህገ መንግስቱ የተደነገገውን ይሄ የኦሮሚያ ልዩ ጥቅምን በተግባር እስካሁን አልተተገበረም የሚል ሀሳብ እንዳለም ያነሳሉ እና መደምደሚያ አልሰጡትም ጽሁፎ ላይ መደምደማ አልሰጡም። ግልጽ ያለ ነገር አላስቀመጡበትም። ጥያቄ ነው ያቀረብኩት። ምንድነው ያው እኔ በኦሮሞ ትግል ውስጥ በዚህ ጉዳይ ላይ በጣም ብዙ ጊዜ ነው አስተያየት ስሰጥ የነበርኩት። ግልጽ የሆነው አቋም አውቃለሁ ምን እንደሆነ፣ ህዝቡ ምንድነው የሚጠይቀው የሚለውን አውቃለሁ። የክልሉ መንግስትም የሚጠይቀውን አውቃለሁ። አሁን ታሪክ ያነሳሉ ሰዎች። ለዚህ እኔ የታሪክ ጥያቄ የለብኝም። ምንም የማነሳው የታሪክ ጥያቄ የለም። የኦሮሚያ እምብርት ነች ምናምን እኔ እንደዛ አይነት ጥያቄ የለብኝም። ፋክት ነው እሱ። ማንም ለክርክር ያቀረበው ነገር አይደለም። የኦሮሚያ ዋና ከተማ ነች የስ እሱ ላይም ጥያቄ የለኝም። በእሱ ይስማማሉ። እኔ እስማማለሁ ባለው ፋክት። አዲስ አበባ እዚህ ያለች ህዝብ አለበት። ይሄንን ሪያሊቲዋን አክሰፕት አደርጋለሁ። የኔ ጥያቄ አንድና አንድ ብቻ ነው። የአዲስ አበባ ማስተዳደር ነው። መስተዳድሩ ነው የለሚ ኩራ ምናምንም አይደለም።
ማዘጋጃ ቤቱ ተጠሪነቱ ለፌዴራል መንግስት ነው። ይሄ አካሄድ ከኢትዮጵያ ነባራዊ ሁኔታ፣ ከኢትዮጵያ የፌዴሬሽን አወቃቀር፣ ከኦሮሚያ ክልል ነባራዊ ሁኔታ ጋር አይሄድም። አዲስ አበባ ያላትን ሁሉ ነገር ይዛ ተጠሪነቱ ለኦሮሚያ መንግስት ቢሆን ጥያቄ አይኖርም ነው። እርሱ እንደዛ እንዲሆን ነው። እንደዛ ነው ማምነው። እንደዛ ተጠሪነቷ ለኦሮሚያ መንግስት ቢሆን ይሄ ጥያቄ በሙሉ ይዘረወያ። እንዴት ነው ታዲያ የሁሉም ብሔር ብሔረሰብ ናት ያሉት? ምን ችግር አለ? የሁሉም ብሔር ብሔረሰብ ናቸው። እሺ እንዴት ማስታረቅ? ምኑንም አይቀይርም እኮ ይሄ። እሺ የአዲስ አበባ ነባራዊ ሁኔታ አይቀይርም። የፌዴራል መንግስቱ ተጠሪ መሆኗስ ምንድን ነው ችግሩ? አሁን የፌዴራል መንግስቱ ተጠሪ መሆኗ ነው ጥያቄ። የኦሮሚያ መንግስት ጥያቄ፣ የኦሮሚያ ህዝብ ጥያቄ። ለምንድነው ኦሮሚያ ከኛ ክልሉ የኦሮሚያ ክልል የሚባለው ወጥ መሬት ነው አይደለ? አዲስ አበባ ደግሞ ወጥ መሬት ላይ መሀል ላይ ነች። ያቺ መሬት ከውስጥ ቆርጦ ነው የወሰደው ፌዴራል መንግስቱ። ልክ ድሬዳዋም አሁን እየተባለ ያለው የኦሮሞ ህዝብ ወይም የኦሮሚያ መንግስት እያለ ያለው ይሄ ሪያሊቲ ይቀየር፣ የሁሉም አትሁን፣ ሁሉም ህዝብ አይኑርባት አይደለም። የፌዴራል መንግስቱም ዋና ከተማ አትሁን አይደለም። እንዳለ ሆና የፌዴራል መንግስቱም ሆና የብሔር ብሔረሰቦችም የሁሉም ከተማ መሆኗ እንዳለ ሆኖ ተጠብቆ ተጠሪነቷ ግን ለኦሮሚያ መንግስት መሆን አለበት። ሶስተኛ የፌዴራል መንግስት ከተማ ምርጫ ሞዴል ማለት ነው። 3 አይነት ሞዴል ነው ያለው ብዬሻለሁ አይደለ? አንዱ ፌዴራል ዲስትሪክት የሚባለው እንደ ዲሲ አይነት ነው። ሁለተኛው ሲቲ ስቴት የሚባለው እንደ በርሊን እንደ ቬና አይነት ነው። ሶስተኛው ደግሞ እንደ ካናዳ በክልል መንግስት ስር የምትተዳደር ከተማ የፌዴራል መንግስቱ ዋና ከተማ እንድትሆን ማለት ነው። ስለዚህ የኦሮሞ ህዝብ እየጠየቀ ያለው ኤቭሪቲንግ እንዳለ ሆኖ የፌዴራል መንግስቱ ሲጀመር የፌዴሬሽኑ ያው የብሔር ማንነት አይደለ ያለው። የፌዴራል መንግስቱ ደግሞ የብሔር ማንነት ስለሌለው የክልል ከተማ ላይ ይቀመጥ ነው። በዚህ ይሄ ሎጂካል ጥያቄ ነው። ምንም ችግር የለበትም። ለምንድን ነው ግን አሁን እየተጠየቀ ያለው? አይደለም ነባር ነው። አሁን አይደለም የተጠየቀው። ይሄ ባይ ዘ ፍሮም ዴይ ዋን ነው። አዲስ አበባ እንደ መሬት ታሪክ አላት አይደለ? ታሪክ ሲባል አሁን ለምሳሌ አንዳንድ ጊዜ ይሄ እኮ በ13ኛ ክፍለ ዘመን እንትና ስር ነበረች፣ በመጀመሪያ ክፍለ ዘመን ደግሞ የአክሱም ነበረች የሚል ታሪክ ሊመጣ ይችላል። እኔ እሱን ብዙም አልከራከርም። ለምን አዲስ አበባ እኮ ስንት ነው እድሜያው? አዲስ አበባ አናቅም ማለት መሬቱ ለስንት ዘመን እንደኖረ እናውቃለን? አናቅም። ያው በቁጥር የሚገለጽ አለ። ይሄም አይደለም ከተማ ከሆነች በኋላ ነው። ከዛ በፊት ስንት ዓመት ኖረች አዲስ አበባ? መሬቷ ምን እንደሚኖርበት ሁሉ አናቅም አይደለ? የሆነ ጊዜ ውሃ ስር ልትሆን ትችላለች፣ የሆነ ጊዜ ደግሞ ጫካ ልትሆን ትችላለች፣ አራዊቱ የሚኖሩበት ልትሆን ትችላለች። ረዥም ታሪክ አላት ማለት ነው። እኛ ግን ከምናውቀው ታሪክ ተነስተን ለምሳሌ አዲስ አበባ የምትባለው ከተማ የተቆረቆረችው በ1886 ነው በፈረንጆች። ስትቆረቆር ማን ነበረ እዛ ቦታ? ህዝቦች ነበሩ አይደል? ነባር ነዋሪ ነበሩ። የተጻፈ ታሪክ አለ። ማን ነበር የሚኖርበት ተብሎ ተጽፎ አነበቡት እንዴ? በደንብ ይሄማ በኢትዮጵያ ታሪክ አይ ቲንክ እንደ አዲስ አበባም የተጻፈ ታሪክ ያለው መሬት አለ ብዬ አልገምትም። ለምሳሌ የገላን ኦሮሞዎች እምብርት ነበረች። አሁን ኤካ የሚባለው ኤካ እኮ ጎሳ ነው፣ የኦሮሞ ጎሳ ነው። ገላን የሚባል ህዝብ ነበረበት። ይሄንን ህሩይ ገብረስላሴ የኢትዮጵያ ውጭ ጉዳይ ሚኒስትር ነበሩ በኃይለሥላሴ ጊዜ። ባይ ዘ ዌይ እኔ የቤተክርስቲያን ሰው እንደሆኑ የሰማሁት። በጣም ብዙ ነገር ጽሁፉን በጣም ነው የምወደው እኔ ፐርሰናሊ። ስለ ጎበናም አሁን ለምሳሌ እኔ አይኔን የከፈቱት እሳቸው ናቸው። በጣም ብዙ ነገር ጥርት ባለ በእውነት ላይ የተመሰለ ይመስለኛል። በቃ እኔ እንደዛ ነው የማምነው። አሁን ለምሳሌ ስለ ፊንፊኔ አይ ዶንት ቲንክ እንደዛ በጣም ክሽን አድርጎ የጻፈ ሰው ያለ አይመስለኝም። አፄ ምኒልክ በ1886 ከተማዋን ቢቆረቁሩ አያታቸው ኃይለሥላሴ ናቸው ግን መጥተው መጀመሪያ እንኳን የተከሉበት ተክሎ እዚህ የልጅ ልጆቼ ከተማ ይሰራሉ፣ ቤተመንግስት ይሰራሉ እንዳለ ይጽፋል። በዛ ጊዜ ስሟ ፊንፊኔ ነበረ ይላል ሄሮል። ያቺ ቦታ ባይዘ ፊንፊኔ የምትለዋ ሁሉንም ከተማ አይደለም። እቺ ፍልውሃ አካባቢ ነች ፊንፊኔ፣ ይሄ የሚፈልቀው ውሃ ማለት ነው። እና ሌሎችም ሞደርን ታሪክ ጻፊዎች ስለ አዲስ አበባ ደንብ ጽፏል ማለት ነው። በ1886 ተቆርቁራ በ1889 ከተማ ሆነች ዋና ከተማ። ዋና ከተማም ብትሆን
በአፄ ኃይለሥላሴ ዘመንም ዋና ከተማ፣ በደርግ ጊዜም የሸዋ ክፍለ ሀገር ዋና ከተማ እስከ 1995 ድረስ ብሔር ብሔረሰቦች መጥቶ ቢሰፍሩባትም ማፈናቀሉ ቢኖርም አዲስ አበባ ከሸዋ ክፍለ ሀገር ግን ተለይታ አታውቅም። መስተዳድሯ የተሳሰረ ነው። የአካባቢው የኦሮሞ ህዝብና ከተማዋ ምንም ከተማዋ ብዝሃነቱ እየጨመረ ከሌሎች ቦታ እየመጡ እየሰፈሩ የከተማ ኔቸር ነው እየሰፋች ብትመጣም የመስተዳድሩ ትስስር ግን ከኦሮሞ ህዝብ ጋር የቀጠለው። በ1995 ነው ለመጀመሪያ ጊዜ ህገ መንግስቱ አዲስ አበባን ከኦሮሞ ህዝብ የነጠለው። ጥያቄው ይሄ ነው። ግን የኦሮሚያ መንግስት ያው መቀመጫ አዲስ አበባ ናት አሁን ነች። እሱ አሁን አንዱ ፋክት እሱ ነው። ስለዚህ ምንድነው የኦሮሚያ መንግስት እያለ ያለው ወይም እኔ የኦሮሚያ መንግስት ጥያቄ የምረዳው እንደዚህ ነው። የስ መሬቱ በታሪክ የኦሮሞ ነው፣ የኦሮሞ ህዝብ ነው። የኦሮሞ ህዝብ ኖሮበታል። ከዛ በፊት እንዳልኩሽ ውሃን ሊኖርበት ይችላል፣ አራዊት ሊኖርበት ይችላል፣ ሌላ ብሔርም ሊኖርበት ይችላል። እሱን ዲናይ አላረግም። ግን ሞደርን ኢትዮጵያን ሂስትሪ ውስጥ ግን እስከምናውቀው ድረስ የኦሮሞ ያውም የኔ ጎሳ የቱለማ ጎሳ የነበረበት ገላን፣ የኤካ፣ ጉለሌ የነበረበት መሬት ነው። ይሄ ሂስትሪ ነው፣ ታሪክ ነው። ታሪኩን መረዳት መቻል አለብን። የደረሰውን ግፍ መረዳት መቻል አለብን። በሽግግር ፍትህ ያንን ግፍ በዚህ ሀገራዊ ምክክር ለዛ ማስታወሻ ማድረግ አለብን። ግን ያ ታሪክ ሁሉ ነገር ነው ማለት አይደለም። ከዛ በኋላ የመጡ ለውጦች አሉ አይደለ? የመጣ ህዝብ አለ፣ ከሌላ ቦታ መጥቶ እዚህ የገባ አለ፣ ከተማዬ ብሎ ቤት የሰራበት አለ፣ ከተማዋ እንድታድግ የራሱን አሻራ ያበረከተ ህዝብ አለ። እሱ ሁሉ አብሮ መረዳት አለብን፣ ማስተናገድ መቻል አለብን። ባለችበት ብትቀጥል አዲስ አበባ ግን ለኦሮሞ ህዝብም ወይም ደግሞ ለኦሮሚያ አጠቃላይ አስተዳደርም ምን ጉድለት ያመጣል? ባለችበት ብትቀጥል የሚለው የፌዴራል መንግስት ተጠሪ ሆና ማለት ነው። እንግዲህ አሁን የኦሮሞ ህዝብ እየጠየቀ ያለው ምንድን ነው? ታሪካዊ ትስስሩን ከግንዛቤ ያስገቡ። አሁን አገር ግንባታ ማለት ምን ማለት ብለናል? ያለፈውን ታሪክ መረዳት፣ እውቅና መስጠት ያለብንን እውቅና መስጠት፣ ይዘን መቀጠል ያለብንን ማስቀጠል፣ መርሳት ያለብንን መርሳት አይደለ ያልነው? የኦሮሞ ህዝብ ላይ ሲደርሳ ይሄ መረሳት የለበትም አይደለ? አዲስ አበባ በታሪክ የኦሮሞ መሬት፣ የኦሮሞ ጎሳዎች ስም መጠሪያ ይዛ ያለች ከተማ ነች። ስጡኝ በሙሉ ልውሰድ እናንተ ሄዱልኝ እኮ አይደለም። አሁንም እንዳለ ይህንን ታሪክ ተረዱልኝ። ከማንነቴ ጋር የነበራትን ትስስር ተረዱልኝ። ዋና ከተማዬ መሆኗንም ተረዱልኝ። እምብርቴ መሆኗን ተረዱልኝ። ቆርጣችሁ ከክልሌ ውስጥ አታውጡ ነው። ይሄ ፌር ጥያቄ ነው ለኔ። ይሄንን አናረግም እምብርትን ቆርጠን እናወጣለን የሚለው የኦሮሞን ህዝብ እንደዚህ የሚልም አካል አለ ብዬ አልገምትም። ብልም ትክክል አይደለም። በምንም መጀመሪያ ያልኩት እንሞታታለን እንጂ የሚለው ነገር ያመጣል እንጂ የሚቀር አይደለም። ስለዚህ ይሄ ፌር ጥያቄ መሆኑን መረዳት ነው መጀመሪያ። ዋናው ነገር ይሄ ጥያቄ ሌጂቲሜት ነው ወይስ አይደለም የሚል ነው። መልሱን እንመጣበታል። እንግዲህ ህጋዊ ነው ወይስ አይደለም የሚለውን ለመወሰን አንደኛ ታሪኩን መረዳት ያስፈልጋል። የደረሰውንም ግፍ አብሮ መረዳት ያስፈልጋል። ከማንነት ጋር ያለውንም ትስስር መረዳት ያስፈልጋል። ይህን ስልሽ ምን ማለት ነው መሰለሽ ሊዱ? ለምሳሌ 22 አካባቢ ያው የኤካ ኦሮሞዎች መሬት ነው የሚባለው። ኤካ ነው ክፍለ ከተማው ራሱ ስሙ። አሁን ከዛ የሆነ ሰው አንድ ወንድማችን ከራያ መጥቶ ደብረዳሞ የሚል ህንፃ ሰራበት። ሆቴል ደብረዳሞ ነው ስሙ። ምንም ችግር የለም። የኤካዎች መሬት ላይ ደብረዳሞ የሚል ህንፃ ቢሰራ ሁለት ማንነቶች ተደራርበዋል ማለት ነው። ሁለቱ ማንነቶች መደራረባቸው ምንም ችግር የለበትም። ችግር የሚሆነው ምንድን ነው? ሁለቱን ማስተዳደር ካልቻልን ነው። ደብረዳሞ መጥቶ ኤካን የሚሰርዘው ከሆነ ወይም ደግሞ ኤካ ደብረዳሞ እዚህ መሆን አትችልም የሚል ከሆነ ነው ችግር የሚሆነው። ግን ደግሞ አብሮ የሚመጣም ነገር አለ። አሁን ለምሳሌ ኦኬ ይሄ ሌላ ቦታ መጥቶ እዚህ ሲያርፍ ምን ማድረግ አለበት? በማስተዳደር ኦኬ ታክሲ ክፈል ለስሙ። እንደዚህ አይነት አሬንጅመንቶች አሉ ሌሎች ሀገሮች። ግብር ልዩ ጥቅም። አሁን ለምሳሌ እኔ እንደዛ ነው የምረዳው። ለምሳሌ ልዩ ጥቅም ምናምን ከማወሳሰብ ይሄ ከተማ ታሪካዊ ዳራ አለው።
የማንነት ችግር አድርሷል። የኦሮሞ ህዝብ ከዚህ ማግኘት የሚገባው ነገር ምንድን ነው የሚለው ላይ መወያየት ነው። አዲስ አበባ ደግሞ ምንድን ነች እንጂ መጀመሪያ እንዳነሳሽው መጥፎ ነገር ብቻ አይደለችም። አዲስ አበባ ብሌሲንግም ነች ለዚህ አካባቢ። እኔ አሁን ዋና ከተማ ይሂድ ምናምን ሲባል አንዳንዴ እኔ ዋና ከተማ ብችል እኔ አካባቢ እንዲሆን ነው ፈልገው። እኔ የተወለድኩበት አካባቢ የኢትዮጵያ ዋና ከተማ ቢሆን ደስ ይለኛል። ለምን? ጥቅም ይዞ ይመጣል። ልማቱ ይለማል፣ መሬቱ ዋጋው ይጨምራል፣ ገበያው ይመጣል፣ ቴክኖሎጂ ይመጣል፣ ሰው ይመጣል፣ እውቀት ይመጣል። በጣም ብዙ ነገር ነው የሚያመጣው ዋና ከተማ። ስለዚህ መጥፎ ነገር ብቻ አይደለም። በእርግጥ በታሪኩ ለኦሮሞ ህዝብ አዲስ አበባን እንደ ከርስ ማየት ይቻላል። እርግማን ነች ማለት ይቻላል። የተፈናቀለውን የጉልልን ህዝብ የጠፋውን ጎሳ ሲታይ እርግማን ብቻ አድርጎ ማየት ይቻላል። ግን ያ ስለተፈጠረ ብቻ ሁሌ እንደዛ ነው ማለት አይደለም። እርግማን የነበረውን ወደ ደግሞ ጥሩ ተስፋ መቀየር ይቻላል። ስለዚህ ያለፈውን ታሪክ ያለፈውን ኢንጀስቲስ የተፈጠረውን ችግር አብሮ ተረድቶ የህዝቡን ጥያቄ በጥሩ በቅን ጆሮ ማዳመጥ ነው። ማዳመጥ ብቻ እኮ በቂ ሊሆን ይችላል። በጥሩ ሁኔታ መረዳት ብቻ በቂ ሊሆን ይችላል። እዚህ ላይ ቆሞ ማንነት ላይ ቆሞ ታሪክ ላይ ቆሞ የኦሮሞ ህዝብ የሚለው ምንድነው? ማስተዳደሩ ከኛ ክልል ውጪ መሆን የለበትም። ለምንድን ነው የሚሆነው? ዋይ ኦንሊ እዚህ ብቻ የሚሆነው? ምክንያቱም እያንዳንዱ ሌላ ክልል የራሱን ከተማ ያስተዳድራል። ከእምብርቱ ተቆርጦ የተወሰደ መሬት የለም። የኦሮሚያ ክልል የሚባለው ደግሞ ወጥ መሬት ነው። አንድ ጥሩ ማሳያ አማራ ክልል ውስጥ የከሚሴ ብሔረሰብ የሚባል አለ አይደለ? የኦሮሞ ህዝብ ነው የሚኖረው፣ የኦሮሞ ማህበረሰብ ነው። ግን ተጠሪነቱ ለፌዴራል መንግስት አይደለም፣ በክልል ውስጥ ነው የሆነው። እኔ አዲስ አበባ ህዝቡ ሌላ ብሔር እንኳ ሙሉ በሙሉ ሌላ ብሔር እንኳ ቢሆን ማለት ነው መሬቱ ለምሳሌ አዲስ አበባ በሙሉ ጉራጌ ቢሆን ጉራጌ በአዲስ አበባ ላይ ራሱን በራሱ የማስተዳደር መብት ተሰጥቶት ተጠሪነቱ ግን ለኦሮሚያ ክልል ነው። ስለዚህ መሬቱ ነው መሬቱ ታሪኩ ነው። መሬቱማ ያንቺ ነው። አሁን አንቺ ቤትሽ ካርታ አለሽ አይደለ? ማን ይወስድብሻል? ታሪኩን የገነባው ያሉት አሁን ሌላ ብሔር ይሁን ከሱርማም የመጣ ይሁን አዲስ አበባን ሙሉ የገነባው እና አብሮ የኖረው ያደገው ሙሉ አንድ ወጥ ብሔር ምክር ቤቱን በሙሉ የተያዘ ነው። ያ ብሔር ለኦሮሞ ህዝብም ለኦሮሚያ መንግስትም ተጠሪነቱ ለኦሮሚያ ክልል ነው የሚሆነው። እንዴት ሆኖ ማለት ይሄው ጥሩ ማሳያ አለን እኮ 30 ዓመት ኤግዛምፕል። በአማራ ክልል የከሚሴ ብሔረሰብ አለ አይደለ? ተጠሪነቱ ለአማራ ክልል ነው። ስለዚህ ብሔረሰቡ ነው ተጠሪ የሚሆነው። ተጠሪ ማስተዳደሩ ነው። ብሔረሰቡማ ራሱን በራሱ ያስተዳድራል። ይሄ ራሱን በራሱ ማስተዳደር አለበት። ኦሮሚያ ውስጥም እኮ እያንዳንዱ ቀበሌ ራሱን በራሱ ያስተዳድራል። ምንም ችግር የለበትም። ተጠሪነቱ ግን ለክልሉ ነው። ባለችበት ብትቀጥል ችግሩ ምንድን ነው? ባለችበት ብትቀጥል አንደኛ የኦሮሚያን ክልል የክልል ወጥነት ያወጣል። ማስተዳደሩን ከመሃል እምብርት ነው ይለዋል ኦሮሞ ብዬሻለሁ። አዲስ አበባ እምብርቱን ቆርጦ መውሰድ ማለት ነው። ሲምቦሊካሊ ትክክል አይደለም። ቢሆንም ደግሞ እሺ አሁን እኮ ይሄንን እኔ የምለው ነው የሚሆነው እያልኩሽ አይደለም። አንዱ መከራከሪያ ግን ይሄ ነው። መከራከሪያውን እየቀረበ ነው። በጣም አየሩንም ይዞታል። አዎ ለምሳሌ ስለ አዲስ አበባ ጉዳይ ስናወራ የኔ ግልጽ እንደሆነ የምፈልገው እኔ የማወራው ስለ አንቀጽ 49 ብቻ ነው የማወራው። ሌላ ምንም ጉዳይ የለኝም። እኔ የአዲስ አበባ ታሪኳ እንደዛ ነው፣ እምብርት ነች፣ ኦሮሚያ ዋና ከተማ ነው ምናምን የሚለው ፋክት ነው። አይ አክሰፕት፣ ምንም ጥያቄ የለኝም እዛ ላይ። እኔ አንቀጽ 49 ብቻ ነው የኔ ጉዳይ። አንቀጽ 49ም ራሱ ሙሉ አንቀጹ ምንድን ነው? ይሄ ሰብ አርቲክሎቹ አይደሉም። ለምሳሌ 5 አንቀጽ ነው አይደለ? ንዑስ አንቀጽ ነው ያለው። የመጀመሪያው አዲስ አበባ የኢትዮጵያ ዋና ከተማ ነች ይላል። አክሰፕት አደርጋለሁ። ትክክል ነው፣ መሆን አለበት፣ መቀጠል አለበት። ሁለተኛ አዲስ አበባ ራሷን በራሷ ማስተዳደር አለባት ይላል። ትክክል ነው፣ እኔ እቀበላለሁ። ሶስተኛ የአዲስ አበባ ማስተዳደር ተጠሪነቱ ለፌዴራል መንግስት ነው ነው የሚለው። እሱ ላይ ነው ጥያቄ ያለው፣ አንቀጽ 3 ላይ። ስለዚህ እሱ የአዲስ አበባ አስተዳደር ተጠሪነቱ ለኦሮሚያ ክልል ነው ብል ደስ ይለኛል። እኔ ብል ደስ ይለኛል። አይ እሱ ላይ የማንስማማ ከሆነ ይቀበላሉ፣ ችግር የለም። እሺ ለፌዴራል መንግስቱ ተጠሪውን ለጊዜው የፌዴሬሽኑ አመሰራረት ጋር አይሄድም። ምክንያቱም የፌዴሬሽኑ አመሰራረት ከብሔር ጋር የተገናኘ ነው። የፌዴራል መንግስት ብሔር ስለሌለው መሬት አይኖረውም። ስለዚህ የሚያስተዳድረው መሬት አይኖረውም ብዬ ነው ማምነው። ቢሆንም እሺ ሊቀበል። አራተኛ የአዲስ አበባ ነዋሪዎች በህዝብ ተወካዮች ምክር ቤት ውስጥ ውክልና ይኖራቸዋል ይላል። እቀበላለሁ፣ ይኖራቸው። አንቀጽ 5 የኦሮሚያ ጉዳይ ነው። ንዑስ አንቀጽ 5 ስለ ልዩ ጥቅሙ ነው የሚያወራው ነው።
እሱን አንቀጽ ማስተካከል ነው በቃ የመጨረሻው ፌር ለኦሮሞ ህዝብ። ኦሮሞ ብዙ ነገሩን ትቶ አንቀጽ 5 ግን ሲስተካከል ይሄ ልዩ ጥቅም ከሚለው ወጥቶ ግብሩን ታሪኩን በሚረዳ መንገድ አሁን እኮ ልዩ ጥቅሙ እኮ በጣም ሪዳክሽኒስት ነው። እኔ እሱን በጣም ነው የምጠላው። ምን ማለት ነው ልዩ ጥቅም ማለት ለምንድን ነው ለኦሮሞ ልዩ ጥቅም የሚሰጠው? ጠይቋል ወይ ህዝቡ? አዲስ አበባ ከኦሮሚያ የምትጠቀማቸው ነገሮች ስለ ውሃው ይሄ ትክክል አይደለም። ያው ጽንሰ ሐሳብ ደረጃ የኦሮሞ ህዝብ ያንን ሁሉ ታሪክ መተው ከወሰነ የመሃል መሬቱን ቆርጦ ለመስጠት ከወሰነ ውሃና አየርና ማገዶ ለመስጠት ችግር የለበትም። እዛ ስፔሻል ኢንተረስት አይጠይቅም። ስለዚህ አንቀጹ መቀበል ካለበት ታሪካዊ ትስስሩን መቀበል መቻል አለበት። የማንነት ጉዳይም መቀበል መቻል አለበት። የኦሮሚያ ዋና ከተማ መሆኗ መቀበል መቻል አለበት። የጋራ መስተዳድር መቀበል መቻል አለበት። ድንበር አካባቢ የጥቅማ ጥቅም ጉዳይ ደግሞ እንዳልኩሽ ብሌሲንግ ነው። አዲስ አበባ ነው የኦሮሞም ከማርኬቱ የሚጠቀመው ትልቅ ነገር ነው። አዲስ አበባ ደግሞ ከምንም ነገር በላይ ትልቅ ኢኮኖሚ ነች፣ ትልቅ ግብር ነች፣ የስበት ማዕከል ናት። ትልቅ ግብር። ከዛ ላይ ደግሞ የኦሮሞ ህዝብ በሚመጥነው መንገድ 1% ቢሆን በሚመጥነው መንገድ ተጠቃሚ እንዲሆን ማድረግ ነው። ስለዚህ ሁለት ኦፕሽን ነው አዲስ አበባ ላይ የማቀርበው። አንደኛው ሌሎች ከተስማሙ ከተቀበሉ መስማማት ከቻልን ተነጋግረን መስተዳድሩን አዲስ አበባ ኦሮሚያ ስር ማድረግ ነው። አለቀ። ኤቭሪቲንግ ዊል ቢ ኮንስታንት። የኢትዮጵያ ዋና ከተማ ትሆናለች። የብሔር ብሔረሰቦች ማዕከል ትሆናለች። የሁሉም ኢትዮጵያዊ ከተማ ሆና ትቀጥላለች። የፌዴራል መንግስት ምንድነው የህዝብ ተወካዮች ምክር ቤት ውስጥ ግን የራሷ ውክልና አይኖራትም። ምክንያቱም የኦሮሚያ አካል ስለሆነች በኦሮሚያ ነው የሚኖራት። ሌሎቹ በሙሉ እንዳለ መስተዳድሯ ራሷን በራሷ እያስተዳደረች ትቀጥላለች። የፌዴራል መንግስቱ ዋና ከተማ ትሆናለች። የአፍሪካ ዩኒየን መቀመጫ ትሆናለች። ኤቭሪቲንግ ኮንስታንት ይሆናል። እሱም ማይሆን ከሆነ ኦፕሽን 2 አንቀጽ 5 ላይ የኦሮሞን ታሪካዊ ባለቤትነት፣ ታሪካዊ ትስስር፣ የማንነት ትስስር፣ የኦሮሚያ ዋና ከተማ መሆኗ፣ የጋራ መስተዳድርና ተጠቃሚ መሆኗ፣ ከግብር ከምናምን መጠቀም መሆኗ በደንብ ይህንን መረዳት ሰው ሁሉ መረዳት በቅን አእምሮ መረዳት እንደዚህ ከሆነ እንትና ሊጠቀም ይችላል ሳይሆን ፌር ነው ወይስ አይደለም በሚል ማለት ነው። አሁን አንዳንዱ የሚከራከረው እኮ ይሄ ባይሆን እሱ ምን ያገኛል? ምንም ማለት ለምንድን ነው ተቃውሞ የበዛበት ብሎ ያስባሉ? ይሄ ነገር የአዲስ አበባ ጉዳይ አይደለም። አሁን ለምሳሌ አንቺ የአዲስ አበባ ተወላጅ እዚህ ላይ አስተያየት ሰጥተሻል። አንቺ ማን ነው እየሰጠ ያለው? የኦሮሚያ መንግስት ወይም የኦሮሞ ህዝብ እንደ ህዝብ ነው የሚጠይቀው አይደለ? ይሄን ነገር አሁን ለምሳሌ የሌላ ክልል ኤሊቶች ናቸው እንጌጅ የሚያደርጉት። በእርግጥ ያርጉ፣ ችግር የለም። ለምን የኛ ህዝብ በብዛት አለበት ብሎ ሊሆን ይችላል። ግን የህዝብን ጥቅም የሚነካ ነገር አለ ወይ እዚህ ውስጥ? አዲስ አበባ መስተዳድር ተጠሪነቷ ለፌዴራል መንግስት ቢሆን የሚያገኙትና በኦሮሚያ ቢሆን የሚያጡት ነገር አለ ወይ? አንድ ዛሬ ትላንት ይመስለኛል አንድ ኮሜዲያን ቀልድ ሰርተውበት ሰው ልኮልኝ ነው። እኔም የምፈልገው አለ የአዲስ አበባ ከተማ ተወላጅ ወይም ረዥም ጊዜ ቆየ ሊሆን ይችላል። እኔ የምፈልገው አዲስ አበባ በሰላም እንዲኖር፣ የተሻለ የከተማ አገልግሎት እናገኝ፣ መንገድ እንዲሰራ፣ ውሃ እንዲመጣ፣ መብራት እንዲኖር፣ በከተማ ውስጥ የሚያስፈልጉ ለከተማ ነዋሪ የሚያስፈልገውን ፋሲሊቲ የሚያሟላልኝ መስተዳድር ነው ፈልገዋል። እሱን የሚያሟላ ከሆነ ስሙ ፍንፍኔ ትቶ ለምን ታከለ ውማ አይሆንም ማለት በቃ። እኔ አሁን እንደዚህ ነው መነጋገር ያለብን ብዬ ነው የማምነው። የከተማው ነዋሪ ማግኘት ያለበት ሰላም ነው። አንደኛ ሰላም። ከተማ ደግሞ ሲኖር አሁን ለምሳሌ የፔንስልቬኒያንም ፊላዴልፊያንም ኤግዛምፕል ያነሳሁት ለዛ ኮንግረሱ ፊላዴልፊያ ውስጥ ለመቀመጥ ሰላም ማግኘት ነበረበት አይደለም። መጥቶ ወታደሩ ሲከበው የፔንስልቬኒያ መንግስት መጥቶ መከላከል መቻል ነበረበት። አልሆነም። ስለዚህ ተነስቶ ወጣ። ሊዱን ደግሞ የአዲስ አበባ ነዋሪ መጥቶ የሚያባረርሽ ሰው ላይኖር ይችላል። ወታደር መጥቶ ወይም ሰላምሽን አላስጠብቅም የሚልሽ ላይኖር ይችላል። ግን ንጹህ ውሃ ካላገኘሽ ግብርና አሁን ለምሳሌ አትክልት ጠዋት አምጥቶ የሚሸጥ ሰው ጤናማ አትክልት በፌር ዋጋ
ሲሸጥልሽ እንደ እህቱ አይቶሽ ተነጋግረሽ የማትገዢ ከሆነ ምኑን ነው ይኖርሽው? ተጠቃሚነት በከተማው ላይ አዲስ አበባ እንኳን ለፌዴራል መንግስት አይደለም ለገነት ብትጠራ ለአንቺ ምን ያደርግልሻል? ይህንን ካላገኘሽ። ስለዚህ አይ ቲንክ የአዲስ አበባ ነዋሪ ይህንን በደንብ ማየት መቻል አለበት። እኔም እንደ አዲስ አበባ ነዋሪ ነው ማየው። እኔ ኦሮሞ ስለሆንኩ የተሻለ አላገኘሁም። ውሃ ከተቋረጠ ተቋረጠ ነው። ስለዚህ እኔ ፌርሊ ለእኔ ሰላማዊ ነገር ነው የምነጋገረው እንጂ ለኦሮሚያ መንግስት ከአዲስ አበባ ውጭ ላለው ኦሮሞ አይደለም። እኔም እንደ አዲስ አበባ ነዋሪ ለራሴም አስባለሁ። ስለዚህ ሰላም የሚያመጣ የተረጋጋ ነገር የሚያመጣ እንጂ የሆነ ሀገር ለተቀመጠ ፖለቲከኛ ሳቲስፋክሽን የሚሰጥ ነገር አይደለም እምለው። እንደ ብርሃኑ ፌርሊ እንደዚህ ነው የማየው። ከተማው ማደግ አለበት፣ መስፋትም አለበት። ሲጀመር በኦሮሚያ አስተዳደር ስር ከሆነ ይሄ የከተማው መስፋፋት ሊቀጥል ይችላል፣ ችግር የለበትም። እዛ ጋር የተቀመጠው የሸገር ሲቲስ ጉዳይ አሁን ለምሳሌ ነው። አሁን እኔ ኦፍኮርስ ምን ከዛ በኋላ ሄዶ ይሄዳል እንጂ እኔ አሁን የኦሮሞን ህዝብ ኢንተረስት መረዳት ላይ ችግር ያለ ይመስለኛል። ኦሮሚያ ውስጥ የመሬት ችግር የለም፣ ሲጀመር የመሬት ችግር የለም። ሰው መጥቶ ኦሮሚያ ውስጥ ቤት ሰርቶ በሰላማዊ መንገድ ከህዝቡ ጋር መኖር መተዳደር ማንም ሊያግደው አይችልም። ማንም የኦሮሞ ህዝብ ይሄን ኢንተረስት የለው፣ ከእሴቱም ጀምረን ስናይ ማለት ነው። አስተዳደራዊ አጥር ግን ካጠር ችግር ነው። ለምንድን ነው ሸገር እንደዚህ እንዲገነባ የሆነው? ቢኮዝ አሁን አዲስ አበባን ብንለቅ ማለት ነው ማስተዳደሩ ፌዴራል መንግስት ስሮ ነው። ከኦሮሚያ ውስጥ እምብርቱ ተቆርጦ ወጥቶ እምብርቱ እየሰፋ ኦሮሚያ ገደል እንዲሆን መጀመሪያ ትፈቅጂም አይደለ እንደ ስታስብ። ስለዚህ ይሄ አብሮ መታየት አለበት። ይሄ ሴንተር ነው፣ የሀገሪቷ ነው፣ የኦሮሚያ ብቻ አይደለም፣ የኢትዮጵያ እምብርት ነው። ማንም ሰው እዚህ ይመጣል፣ ስበቱ ያመጣዋል። አዲስ አበባ ደግሞ በጣም ማግኔቲክ የሆነ ከተማ ነው። ፖዚቲቭ ብቻ ሳይሆን ሌሎች ከተሞችን ከገደሉ ከተሞች አንዱ አዲስ አበባ ነው። የአዲስ አበባ ስመት ድሬዳዋን በቅርብ ርቀት የነበረችውን እዛ ጥሏት አስቀረ። ስለዚህ ይሄ ግንዛቤ ውስጥ ገብቶ አዲስ አበባ ጉዳይ ላይ ሰው ይሄ ማማት አለው ጥገን ይሄ እንዲያደርጋለሁ የሚለውን ትቶ ቁጭ ብሎ በቅን ልቦና መነጋገር፣ የትኛው መንገድ ነው ለነዋሪው የተሻለ መፍትሄ የሚሰጠው፣ የትኛው መንገድ ነው ይሄንን የስበት ማዕከል ለሁሉም ክፍት የሚያደርገው። አሁን እኔ ብዙ ሰው አዲስ አበባ የሁላችንም ነው ሲል እዛም ቁጭ ብሎ ሲል መምጣት ፈልገው ነው ብዬ አምናለሁ አይደለ? ግን በሩ እንዲዘጋበት አድርገን እንደዛ ማድረግ አትችልም። እና አዲስ አበባ ላይ ሰው ዋይዝ መሆን አለበት። የኦሮሞ ህዝብ ደግሞ የሚጠይቀው ጥያቄ በጣም ፌር እና ሚኒመም ነው ብዬ ነው የማምነው። ምንም እየጠየቀ ያለው የለም። ታሪካዊ ነገሩን ኢግኖር አታርጉ፣ እሱ ሪኮግናይዝ አርጉ። ሲምቦሊካሊ ደግሞ ለእሱ መልስ የሚሆን እንዲህ አርጉ። ከዛ በኋላ ክፍት ይሁን።